እሺ ሰላም ሰላም እንዴት ቆያችሁ? ዛሬ ይዤ የመጣሁት ምክር ነው። ፕሮግራሚንግ ላንጉጅ ስንማር ምንድነው ብዙ ጊዜ እንትን ገና ቢግነር ሲኮን እንትን አይታወቅም ማለት ፋዝ ወይም መንገዱ ትክክለኛው መንገድ አሪፍ ቦታ ወይም ደግሞ ካምፓኒዎች የሚፈልጉት ቦታ ወይም ደግሞ ጥሩ እንትን ለመያዝ ጥሩ ፕሮግራመር ለመሆን ምንድነው በየትኛው መንገድ ነው መሄድ ያለብኝ የሚለው ነገር ብዙዎቻችን ብዙ ስህተቶችን እየሰራን ምናምን ነው እንትን ያልነው እና ማድረግ የሌለብን ያደረግነው ነገር አለ። ፕሮግራሚንግ ላንጉጅ ሲጀምር በቃ አብዛኛው ፕሮግራመር በቃ ባላረኩት የሚለው ነገር አለው በቃ ማለት ብዙም አስፈላጊ ያልነበሩ ነገሮች ማለት ነው። የሚገባችሁ ሜይቢ በደንብ እንትን ካላችሁ በኋላ እንደዚህ አይነት ነገሮችን ልነግራችሁ ነው ማለት ነው። እንትኑን ማንበብ የለባችሁም ማለት ሁሉንም ነገር ማወቅ የለባችሁም። ሁሉንም ነገር ማወቅ አለብን ብላችሁ የምታስቡ ከሆነ ተጎጂዎች ነው የምትሆኑት ማለት ዶክመንቴሽን ከመጀመሪያ ጀምሮ እስከመጨረሻ እያንዳንዱን ነገር ሸምድጄ መቶ ለማምጣት ምናምን ካልን ፕሮግራሚንግ ላይ ትልቅ መበላት ነው የምንበላው ማለት ነው። በጣም ብዙ ነገር ነው ያለው። አንድ ላንጉጅ ስትማሩ ወይም እንግሊዝኛ ስትማሩ ሁሉንም ነገር ማወቅ የለባችሁም። ልክ እንደዛው ነው ማለት ሁሉንም ቮካብለሪ አውቄ ሁሉንም ግራመር አጠቃቀም አውቄ ምናምን ካላችሁ ያን ሁሉ ጨርሳችሁ መጥታችሁ እንትን እስክትሉ ድረስ እንትን ጀስት ሁሌ ወይም የምንጠቀመውን ሁሌ የምንጠቀማቸው ወርዶች አሉ አይደል? አሁን እነሱን ወርዶች በማወቅ በቋንቋ ነው እያስረዷቸው አንድ ቋንቋ ስትማሩ ሁሌ የምትጠቀሟቸው አይነት ቋንቋዎች አሉ። ኤንድን አሁን ማወቅ አለባችሁ አይደል? ሁሌም ስታወሩ ኦልሞስት 80% ምን ይገባበታል ቋንቋው ላይ ማለት ነው። እንደዛ ማለት ፎከስ ማድረግ ያለባችሁ ወይም ደግሞ በጣም ማወቅ ያለባችሁ ነገሮች አሉ። እነሱ ላይ ነው እንትን ማለት ያለባችሁ 20% 80% ጊዜ የምንጠቀማቸው ነገሮችን ማለት ነው። ትንሽ ነገሮች ሆኑ ግን ብዙ ጊዜ የምንጠቀማቸውን ነገሮች እነሱ ነገር ላይ ትኩረት ነው ማድረግ ያለባችሁ። ሌሎቹን ነገሮች ጎግል በማድረግ ምናምን ነው እንትን ማለት ያለባችሁ እንጂ በቃ ትኩረት ማድረግ ያለባችሁ የመጀመሪያው ነገሮች ላይ ትኩረት አድርጉ። ሚሞራይዝድ ሁሉንም ነገር ሚሞራይዝ ለማድረግ አትሞክሩ። በጣም ብዙ ነው በልክ የሆነ ነገር ነው ፕሮግራሚንግ ላንጉጅ ላይ ያለው እና አሪፍ ነገር ለመስራት ሚሞራይዝ ማድረግ ሳይሆን እንዴት ይሰራል ያ ነገር የሚለውን ነገር ብቻ ለማወቅ የሆነ ነገር ኮድ ስጽፉ ያ ኮድ ምንድነው የሚሰራው የሚለውን ነገር እንዴት ስታነቡት ማወቅ መቻል ማለት ነው። እሱን ነገር ነው። ካልሆነ ደግሞ እዛ ጎግል በማድረግ ምናምን ነገር እንትን ይባላል እና ሁሉንም ነገር ሸምድዳችሁ ማወቅ አትችሉም። አንደኛ ማወቅ ያለባችሁ ሁለተኛ ጎግል በማድረግ ደግሞ ሁሉንም ነገር ማግኘት ይቻላል። አብዛኛው ላንጉጅ ጎግል በማድረግ የትኛውንም ፕሮብሌም መፍታት ትችላላችሁ ማለት ነው። እንደናንተ የቸገረው ምናምን እንትን ይላል። ከዛ ለሱ ደግሞ ፕሮፌሽናሎች የመለሱት መልሶች ብዙ አሉ። እንደዛ እያደረጋችሁ ብቻ ብዙ ነገር ጎግል በማድረግ ይገኛል እና ብዙ ፕሮፌሽናል ፕሮግራመሮች የሚባሉት ሚሞራይዝ በማድረግ ሳይሆን ጎግል በማድረግ በጣም ጎበዝ የሆኑ ወይም ደግሞ የተለማመዱ ሰዎች ናቸው ማለት ነው። በዚህ እኔ በጣም ነው የምስማማው እና ሜሞራይዝ ለማድረግ ሁሉንም ነገር ሁሉንም ኮድ ሸምድዶ ካልኩሌተር የሚሰራ ኮድ እንሸመድድ ነበር ትዝ ይለኛል ዩኒቨርሲቲ ላይ ሲ ፕላስ ፕላስ ስንማር እና ሁሉንም ነገር እንደዚህ ሸምድዳችሁ ተጎጂዎች ነው የምትሆኑት ማለት ምንም አይጠቅማችሁም። ግን እንዴት እንደሚሰራ ካልኩሌተሩ እንዴት ነው የሰራው የሚለውን ካወቃችሁ በኋላ ከዛ በኋላ እሱን ነገር እናንተ ለማሳደግ መጣር ነው እንጂ ሚሞራይዝ ለማድረግ በፍጹም እንዳትሞክሩ። ትልቅ ስህተት ነው የምትሰሩት እንደዛ ሚሞራይዝ እያደረጋችሁ ሁሉንም ነገር ማለት ነው እንጂ ቅድም እንዳልኳችሁ 20%ቱ ላይ ወይም ደግሞ ሁሌ የሚደጋገሙ ነገሮች አሉ እነሱን እወቋቸው። ከዛ በኋላ እኔም የማሳያችሁ እንደዚህ አይነት ነገሮችን ስለሆነ ከዚህም ወይም ደግሞ ከሌላም ቲዩቶሪያል ስትማሩ የሚያሳያችሁ የሚደጋገሙትን ነው በብዛት እና እነሱን በደንብ እወቋቸው እና ሌሎቹን ነገሮች መሸምደድ የለባችሁም ማለት ነው። እሱ ነው የምለው የዛሬ ይሄ ነው እና አመሰግናለሁ።